ፋሚሊ እንዴት ናችሁ? ዛሬ ከመሸ ታመናል። በጣም በከባዱ ታመናል። ተቅማጥ ይዞኛል። ስለዚህ አሁን ወጥቼ ከምሽቱ 4 ተኩል ነው፣ ግን ወጥቼ በቃ ፋርማሲ ካገኘሁኝ ለተቅማጥ የሚሆን መድኃኒት እገዛለሁ እና ደግሞ በቃ ሰብስክራይብ አድርጉ። ስታዩ ስለምን ታልፍታላችሁ ጋይስ? ሌትስ ጎሽ። አሁን ወደ ፋርማሲ እንሄዳለን። በጣም አሞኛል። የእውነቴን ነው የምላችሁ። መሽቷል ደግሞ እንግዲህ ጋይስ ሲሄድ ለራሱ ይህን ደረጃ እንዴት እንደምወርደው አላውቅም። በጣም አሞኛል። ጾም መግቢያ ነበርና ጥሬ ስጋ በልቼ ነበር። እንግዲህ የጥሬ ስጋ ውጤት ነው የሚመስለኝ። በጣም አብዝቼ ነበር። በቃ ተቅማጥ አልቻልኩም። በጣም እያስቀመጠኝ ነው። ስለዚህ ለተቅማጥ የሚሆን መድኃኒት እፈልጋለሁ። በጣም ተበጥብጧል ሆዴ። እስቲ መፍትሄ ነው የምፈልገው። እንግዲህ ጋይስ ዛሬ በጣም ከባድ ቀን ነው ያሳለፍኩት። ጥሬ ስጋ እንግዲህ አግኝቶ የማያውቅ ሰው ጥሬ ስጋ ሲያገኝ ከባድ ነው። እንግዲህ እዛ አካባቢ ፋርማሲ ቢኖር መልካም ነው። እንግዲህ ዛሬ ማለት ሰዓቱ ከምሽቱ 4 ሰዓት ላይክ ጨልሟል። ጨለማ ነው ሁላ፣ ምንም የሚታይ ነገር የለም። መብራት ለራሱ የለም። አሁን ገና እንግዲህ ጋይስ ወርደናል። እንግዲህ ላጥ ላጥ እያለን ፋርማሲ ፍለጋ እንሄዳለን። አባቴ በዚህ ጨለማ ወደ ፋርማሲ ፍለጋ ነው የምንሄደው። ምንም ጥቅጥቅ ያለ ጨለማ ነው። እንግዲህ 2 ፋርማሲዎች ያውቃለሁ። እነዛ መዘጋት አለባቸው ብዬ አላስብም። እንግዲህ ላጥ ላጥ እንላለን። ላጥ ላጥ አባቴ። እንግዲህ ፋርማሲ ሁሉ ተዘግቷል። ላጥ ላጣችንን እንገፋበታለን። እሺ ይላል አባቴ። እዚህ ጋር እንዳለ ሱቁ ሁሉ ተዘጋግቷል ጋይስ። ምንም አይነት እንትን የለም። ላይ ነው የሚሄደው። አሁን ላይ እዚች ጋር እንዳለች ሰፈር ፋርማሲ፣ እሷ ከተዘጋች ቀጥታ ላይ ነው የሚሄደው። ላጥ ላጥ ይላል አባቴ። ኦ ጋይስ ተዘግቷል። ምን አባቴ ነው የሚሻለኝ? አንዱ ከሽፎብኛል። ምንም ማድረግ አልችልም። ተዘግቷል። ደግሞ ሌላ ላይ ላጥ ላጥ ልበል። ላጥ ላጡን ገፍተንበታል አባቴ። አልቻልኩም፣ ግን ከስር ሊወርድ ነው። እንግዲህ ሀንግ እንኳን እንዳይሰሩኝ ምን ይሰሩኛል ብላችሁ ነው። እንግዲህ እዛ አካባቢ ደግሞ አንዳለች እንዳለ ተዘግቷል ጋይስ። ገና እኮ ነው 4 ተኩል። ሰው እንዴት ተንቀሳቀሰ ነው? ግን ፋርማሲ ተዘግቷል። ኦ እዚህም ተዘግቷል። ከዚህ በኋላ ምንም ተስፋ የለኝም። ትንሽ ከፍ ብዬ ወደ አያት ላጥ ላጥ ልበል። እንዳለ ተዘግቷል። እንዳለ ማለት ነው። እዚህ ጋር እኮ በቃ ገና እኮ ነው። ምንም በቃ አልቻልኩም። የእውነት የሆነ ቦታ መዘርገፊያ አይቀርም። ይኸው እዛ እዚህም ተዘግቷል። ከዚህ ወደዛ ጥቅጥቅ ያለ ጫካ ነው። ምንም ማለት ከተማ እንኳን አይደለም። እዛች ጋር አይቼ ከሌለ በቃ እመለሳለሁ። ሊያስቀምጠኝ ነው ሲጀመር ጋይስ። እንግዲህ እስከዚህ ድረስ ፈልገናል። ከዚህ ውጭ ምንም አናገኝም። እንመለስ። ተመልሰን ወደ ቤታችን እንሄዳለን። እንግዲህ በጣም ታምም ያለው ላጥ ላጥ እያልኩኝ እንግዲህ መኪና እኮ አለ። ሰው እየተንቀሳቀሰ ነው። ሰው ባይሆን መኪና ግን እንዳለ ተዘጋግቷል። መዝረፍ ነበር እነዚህን በእናትህ እየዘጉ ነው ገና። አሁን ጋይስ እንግዲህ ላጥ ላጥ እያልኩኝ ሊያስቀምጠኝ ነው። በዚህ ገባ ልበላባት። ኡፍ